አስገራሚው የጋዜጠኛው ገጠመኝ። በሀገራችን የጋዜጠኝነት ታሪክ ውስጥ አያሌ አስገራሚና አስደናቂ ገጠመኞች ተፈጽመዋል። በዚሁ የጋዜጠኝነት ሕይወት በኢትዮጵያ ሬዲዮ ጭምር ለ15 ዓመታት ያገለገሉት መንግስቱ ገዳሙ የራሳቸው ድርሻ አላቸው። መንግስቱ ገዳሙ ከጋዜጠኝነትም ሌላ በደራሲነት የሚታወቁ ነበሩ። መንግስቱ ገዳሙ ሞገደኛው ጋዜጠኛ በሚል ቅጽል ስም ይታወቃሉ። ታዲያ በሬዲዮ ጣቢያው የአፄ ኃይለ ሥላሴ ፓርላማ አባልነትን በምሬት የሚዘልፈውን ከማናንሽ የሚለውን መጽሐፋቸውን ለማስተዋወቅ ይፈልጉና ለአቶ ኪሮስ ያማክሯቸዋል። አቶ ኪሮስም የፓርላማ አባልነትን በአህያ የሚመስል ነው የተባለውን መጽሐፍ መውጫና መግቢያውን በአህያ ድምፅ ይሰራ ብለው ምክር ይለግሳሉ። በተባለው መልክ የተላለፈውን ማስታወቂያ ያዳመጡት ያኔው ሚኒስቴር ደጃዝማች ግርማቸው ተክለሐዋርያት እሳት ለብሰው እሳት ጎርሰው ይጠራልኝ ይላሉ። መንግስቱ ገዳሙን ጣቢያውን የአህያ መፈንጫ አደረግከው አይደለም እንዴ ብለው ከስራ ያግዷቸዋል። ስለ መንግስቱ ገዳሙ አሰግድ አረጋ ካቀረቡት ጥናታዊ ጽሑፍ በተጨማሪ ብዙዎች የሥራ ባልደረቦቻቸው የሚገልጹት ይኖራቸዋል። መንግስቱ ገዳሙ ሞገደኛ የሚል ስያሜ የተሰጣቸው ከሙያዊ ሕይወታቸው በመነጨ ሞጋች ስለነበሩ ነው። ጽሑፎቻቸው የሕዝቡን እውነተኛ ሕይወት የሚዳስሱ፣ ችግሩን፣ በደሉን ከፍላጎቱ ጋር የሚያመላክቱ ነበሩ። በተለይም የሥርዓቱን ንቅዘት በመዋጋት የሚደርስባቸውን አሳርና መከራ ከሙያው አላገዳቸውም። መንግስቱ የኢትዮጵያ ጋዜጠኞች የገና ዳቦ ናቸው ሲሉ ብዙ ጊዜ ተናገሩ። ሞገደኛው ጋዜጠኛ የመንግስቱ ገዳሙ ገድል ብዙ ነው። በመንግስቱ ነዋይ መፈቅለ መንግስት ወቅት የፒያሳን ሕዝብ በመኪና እየተዘዋወሩ ቀስቅሰዋል። ሁኔታው ሲለወጥ በሲዳሞ የ4 ወራት ግዞትም ደርሶባቸዋል። በአያሌ የሕዝብ አመጾች እየተሳተፉ ስላስቸገሩም በየፖሊስ ጣቢያው ታስረው የሻማ ከፍለዋል። መንግስቱ ገዳሙ አንጋፋ ጠጪ በመባል ሲታወቁ ለምን እንደሚጠጡ ሲጠየቁ እኔ እኮ ለምን እንደምጠጣ እናንተ ደንቆሮች አይገባችሁም። የኔ አእምሮ ከተራ ሰው አእምሮ በጣም የላቀ ነው። ስለዚህ ከእናንተ ጋር ለመነጋገር ያንን ከፍተኛ አእምሮዬን በአልኮል ኃይል ነው ወደ እናንተ ደረጃ ላወርድ የምችለው በማለት መናገራቸው ይታወሳል። ከጽሑፍና ከንግግሩ ባሻገር መንግስቱ ገዳሙ በዕለታዊ ድርጊታቸው ስርዓቱን ይቃወሙ ነበር። ለምሳሌ አንዲት አህያ ጆሮዋ ላይ ብር ለጥፈው በየመጠጥ ቤቱ እየዞሩ አስተናጋጆቹ እንዲታዘዟት ያደርጉ ነበር። በዚህም የጊዜው ባለስልጣኖች በገንዘብ እንጂ በአስተሳሰብ ከአህያ እንደማይሻሉ ለማስረዳት ያደረጉት ነው ይባላል። ያችኑ አህያ ይዘዋት በየቦታው ሲዞሩ ምንድነሽ ብለው ሲጠይቋት የማስታወቂያ ሚኒስቴር ባልደረባ ነች እያሉ ይመልሱ እንደነበርም ይወሳል። በዚያን ዘመን ማስታወቂያውን በአህያ እየዞረ የሚያስነግረው ብሔራዊ ሎተሪ በማስታወቂያ ሚኒስቴር ስር ነበር። አህያዋም የባለስልጣኖች ተምሳሌት ነበረች። ከማናንሽ የምትሰኝ መጽሐፍ አንድ ሰው እጅ እንዲነሳት የተደረገችው ከረፋት ያሰረች አህያ የወቅቱን የፓርላማ አባላት ለመሳደብ ሆነ ብለው ያዘጋጇት ናት ይባላል። የመንግስቱ ገዳሙ አስገራሚ ድርጊቶች እነዚህ ብቻ አይደሉም። በአንድ ወቅት መሞታቸውን አስነግረው ቀባሪዎቹን ቀጨኔ መድኃኔዓለም ያስጠራሉ። ይህም የሆነው ሬዲዮ እያሉ ነበር። ሕዝቡ ለቀብር ቀጨኔ ሲመጣ የሀገር ባህል ልብሳቸውን ግጥም አድርገው ለብሰው ተቀምጠው ከሚጠባበቁበት ዛፍ ላይ ወርደው ሕዝቡን አስደንግጠዋል። ይህን ለምን እንዳደረጉም ሲጠየቁ ምን ያህል ሰው እንደሚያዝንልኝ ለማየት ስል ነው ብለው መልሰዋል። ከዛ በፊትም ሚስት ላገባ ነው በማለት ገሚሱን በአንድ ሆቴል ገሚሱን በሌላ ሆቴል ይጠራሉ። በ4 ኪሎ ሆቴል የተጠሩት ሰርገኞችም ምንም ነገር ያጡና ወደ የመጡበት ይመለሳሉ። በሌላ ሆቴል የተጠሩት ደግሞ የአንድ ፈረንጅ ሰርግ ሆኖ ያገኙታል። መንግስቱ ስለዚሁ ሲጠየቁ የሰርጉን የመዋጮ ገንዘብ ለችግራቸው ለመዋል ሲሉ ይህን እንደፈጸሙ መናገራቸውን ብዕራችን በተሰኘ የኢትዮጵያ ጋዜጠኞች ማህበር ልሳን ላይ በአጋረደሽ ጀማነ የቀረበ ጽሑፍ ይገልጻል። የሬዲዮ ገጠመኞች። ይህን የጻፈው ዋጋ የበቀለ ነው። የኢትዮጵያ ሬዲዮ ግንቦት 1992 ዓ.ም በተሰኘው መጽሔት
አቶ ኪሮስ በኢትዮጵያ ሬዲዮ ውስጥ ለረጅም ዓመታት አገልግለዋል። የ1953 የመንግስቱ ነዋይ መፈንቅለ መንግስት ወቅት የመፈንቅለ መንግስቱ ዜና በሬዲዮ ሲተላለፍ ከዓለም መዝገበ፣ ከሳሙኤል ፈረንጁ፣ ከበካፋ ኃይለ ኢየሱስና ከሌሎች ጋር በስቱዲዮ ተረኛ ቴክኒሻን ነበሩ። መፈንቅለ መንግስቱ ከከሸፈ በኋላ በሬዲዮ ጣቢያው አላፊ ነኝ የሚለው በስቶ ስለነበር ሁሉም አዛዥ ነበር። በዚህ ጊዜ ታዲያ አንድ አጋጣሚ ይፈጠራል በማለት አቶ ኪሮስ ገጠመኛቸው ማውጋት ይጀምራሉ። ታዲያ ሬዲዮ ጣቢያው ባልተረጋጋበት በዚያ ጊዜ ራሳቸውን ፈላጭ ቆራጭ ያደረጉት ሻለቃ አሰፋ ለማ የተባሉ ሰው የዕለቱ ዜና አንባቢ ለነበሩት ለአቶ ክፍሌ ዋርካዬ የሚነበብ ዜና ይሰጧቸዋል። አንባቢው አቶ ክፍሌ እኔም ማውቀው አለቃ ዋና ዳይሬክተሩን አቶ ከበደ አስፋውን ነው በማለት አላነብም ይላሉ። በዚህ ጊዜ ሻለቃው እምቢተኛውን አቶ ክፍሌን በጥፊ መቷቸዋል። አቶ ክፍሌም ልብ አድርጉልኝ ሲሉ ይጮሃሉ። የሚደንቀው ታዲያ መስመሩ ክፍት ነበርና እውታው ባየር ይተላለፋል። አቶ ኪሮስ በሬዲዮ ጣቢያው በተለይም በስቱዲዮ ለ37 ዓመታት ያገለገሉ በመሆናቸው በኢትዮጵያ ሬዲዮ የሶማሌኛ ፕሮግራም አላፊ ስለነበሩት ሐጂ ፋራህ ያጫወቱን አስቂኝ ድርጊትን አንዱ ነው። ሐጂ ፋራህ ከፕሮግራም አላፊነት እስከ ሀገር ግዛት ሚኒስቴር ዴታነት የደረሱ ሰው ነበሩ። ታዲያ አንድ ቀን የሶማሌኛ ፕሮግራም መተላለፊያው 10 ደቂቃ ሲቀረው የዕለቱ አንባቢ የነበረው አብዱላሂ አዚዝ ሲጋራ ለመግዛት አስፈቅዷቸው እንደወጣ በዚያው ጭልጥ ብሎ ይቀርባቸዋል። ምንም አማራጭ ያጡት ሐጂ ፋራህ ፒፓ ካፋቸው አይለያቸውም፣ እያጨሱ ሊያነቡ ይገባሉ። ከዚያ በፊት የንባብ ልምድ የሌላቸው ፋራ የሚይዙትን የሚጨብጡትን እንዳጡ ቴክኒሻኑን አቶ ኪሮስን አየሩን ሰጧቸው። ጥቂት ዝም ካሉ በኋላ ሃልካኒ ሬዲዮ ሞቃዲሾ ይላሉ። ድንጋጤ መለስ ብሎላቸው ስህተታቸውን ሲረዱ ደግሞ ስታፍርላህ ሬዲዮ ኢትዮጵያ ይላሉ። እንደምንም ፕሮግራሙን አስተላልፈው ከአንባቢውም ክፍል እንደወጡ ሐጂ ፋራህ ቴክኒሻኑን አቶ ኪሮስን ላይ ግቢ ቤተ መንግስት ማለታቸው ነው ተሰማይ ሆይ ብለው ይጠይቋቸዋል። አይታችሁን ነው የለቀኩሎት ብለው የመለሱላቸው ቀልደኛውን ቴክኒሻን አቶ ኪሮስን ወላሂ ኮይስ ብለው 20 ብር ይሰጧቸዋል። ሌላው ገጠመኝ ደግሞ እንዲህ ነው። የዘመን መለወጫ በዓል ምክንያት በማድረግ አቡነ ጴጥሮስ አደባባይ ይገኝ በነበረው የኢትዮጵያ ሬዲዮ ድርጅት ውስጥ ቅልጥ ያለ ድግስ ይደገሳል። የድግሱ አዳራሽ ከስቱዲዮ ብዙ አይርቅም ነበር። መደበኛ ሥራ ላይ የነበሩት አንባቢ ወይዘሮና ቴክኒሻኖቹ የሰዓቱ ተረኞች ስለነበሩና አስረሽ ምሹ ሲሉ እነሱ ስቱዲዮ ውስጥ ነበሩ። እንዳጋጣሚ እግር ጥሏቸው ብቅ ያሉት አንድ ሹም ውሃ ቢጤ ቀመሳችሁ ትመለሳላችሁ ብለው ወደ ድግሱ ቦታ ይዘዋቸው ይሄዳሉ። ወይዘሮ አንባቢ ቆየት ብለው በደንብ ጠግበው ቴክኒሻኖች ለብ ብሏቸው ወደ ስራቸው ይመለሳሉ። አንባቢዋ ወይዘሮ ኮካኮላ ማስታወቂያ ያነቡ ኖሮ የሚተላለፈው ፕሮግራም ተቋርጦ አየሩ ይከፈትላቸዋል። መስኮት የሌለው ስቱዲዮ ሞቅታውን ያባባሰባቸው ወይዘሮ ታዲያ ይህ ኮላ ነው፣ ፈጠነ ይሙት ፈጠነ ያባታቸው ስም ነው፣ በጣም ይጣፍጣል ጠጡ እያሉ በክርናቸው ጠረጴዛውን እየደበደቡ ከተፈቀደለት ጊዜ ውጭ እንደፈለጉ እየተናገሩ አስተዋወቁ። ለብ ያላቸውም ቴክኒሻኖች የራሳቸውን ጨዋታ ይዘው የሚተላለፈውን ልብ አላሉም ኖሮ ዘብላ የነበሩ ፖሊሶች መጥተው ይነግሯቸዋል። ወይዘሮዋ እስኪያቆሙ ድረስ ግን በኮካኮላ ማስታወቂያ ስም አድማጩ አስኪኝ ትርኢት ኮምኩሟል። ይህ ሁሉ ሲሆን የጣቢያው ሹሞች ሁሉ ፈንጠዝያ ላይ ስለነበሩ በኃላፊነት ተጠያቂ የተደረገ አልነበረም። አንድ ሌላም ገጠመኝ አለ። በ1954 ዓ.ም ነው። አቶ ኪሮስ ጠዋት መሃል ፒያሳ ጫማቸውን ሲያስጠርጉ ከመሬት ያገኙትን መሪዎች ወደ ጉባኤ የሚገቡበት ወርቅ የመሰለ ባጅ አንድ ወጣት እንዲገዛቸው ይጠይቃቸዋል። ወርቅ አለመሆኑን ተማምነው ከ10 ብር በክርክር 75 ሳንቲም ይገዙታል። ኪሮስ ቂቅ ብለው ባጁን ደረታቸው ላይ ሰክተው በታክሲ አፍሪካ አዳራሽ ይደርሳሉ። ምን አይነት መሪ ነው በታክሲ የመጣው በማለት የተገረሙ የድርጅቱ ጸጥታ ጠባቂዎች ሰላምታ ሰጥተው ወደ አዳራሹ ያስገቧቸዋል። በዚህ ሁኔታ ወደ አዳራሹ የገቡት አቶ ኪሮስ ዝግ ስብሰባ ላይ ይገኛሉ። ኤግዚቢሽንም ይጎበኛሉ።
ይህን ያዩት ሀገር ይህ የት ሀገር መሪ ነው? የቡሩንዲ መሪ ሳይሆን አይቀርም ሲባል ሰምተዋል። ያኔው የቡሩንዲ መሪ አጭርና የ19 ዓመት ወጣት ስለነበሩ ሳይሆን አይቀርም በሱ የተጠረጠርኩት ይላሉ ኪሮስ። የኪሮስ በአዳራሹ መገኘት እዚያ ባዩአቸው የመስሪያ ቤት ባልደረቦቻቸው ዘንድ የፈጠረው ጥርጣሬ የመንግስት ሰላይ ነው አሰኝቷቸዋል። ይህ ጥርጣሬ በስራ ባልደረቦቼ ዘንድ የፈጠረችውና ፒያሳ መሃል በ75 ሳንቲም የገዛው አትባጭ አሁን በእጅ ያለች የሚሉት ኪሮስ የአፍሪካ አንድነት ድርጅት 50ኛ ዓመት ሲከበር ለድርጅቱ በመታሰቢያነት ለማስረከብ እፈልጋለሁ ብለው ነበር።